ሰልፉ እንዴት ተዘጋጀ ለምለው በተለያዩ ሀገራቶች እኛ ጋር ብቻ አይደለም የኦሮሞ ኮሚኒቲ መሪዎች ወይ በቲፒ የተገዙ ናቸው ወይ አቋማቸውን አታውቂም ምን እንደሆነ ለኦሮሞ ህዝብ ነው የቆሙት እንዳቲ የኦሮሞ ህመም አይሰማቸውም የኦሮሞ ሞት አያሳዝናቸውም አይቆረቆሩም ለኦሮሞ እንደበፊቱ ምን እንደተቀየረ አላቅም ባናቅም ማለት ነው ይሄ ሰልፍ ያዘጋጁት በጣም ላመሰግናቸው የምወደው ብዙ ወጣቶች አሉ በአበባው ቦስም ያደራጀናቸው ስቲል ትምህርታቸውን ራሱ ገና ያልጨረሱ በጉጉት እኛ ጋር ያሉ ናቸው ወደ ጉርሙም ያላመጣ ናቸው ገና እየመለመልናቸው ነው ያለ ነው ከዛ ውጭም ያሉ ብዙ ወጣቶች አሉ አዲስ በጣም ደስ የሚል ሞራል የሚሰጥ የሚያነሳሳና አንዳንዴ ቆሜ ሳስበው ደግሞ እንደራሴ በጣም ነው ማፍረው እነሱ ፊት ለፊት መቆም ለኔ ትላንትና በጣም እንደ ትልቅ ነገር ነው የተሰማኝ አንደኛ ነገር በሐሳብ ከኛ የበለጡ በሳል ከሚባሉ ሰዎች የበለጡ የህዝባቸው ህመም የሚያማቸው የህዝባቸው ሞት የሚሰማቸው ወጣቶች ነበሩ በእነሱ ተነሳሽነት ማንንም ሳይጠይቁ ራሳቸው ተደራጅተው ራሳቸው ኮሚኒቲ ጠይቆ ኮሚኒቲን ቢብሏቸው ለማስፈቀድ ማለት ነው ሰላማዊ ሰልፍን ለማውጣት ማስፈቀድ አለባቸው ያንን ሁሉ ኮሚኒቲ ማድረግ ሲል ኮሚኒቲን ቢብሏቸው ጥሪያቸውን ራሱ ማስተላለፍ ነው እምቢ ያለው ኔዘርላንድ ያለው የኦሮሞ ኮሚኒቲ ማለት ነው ራሳቸውን ችሎ ቆሞ በጣም ላመሰግናቸው ወዳለው በጣም ነው ምቆራባቸው እንደ ልጆቼ ነው ማያቸው ራሳቸውን ችሎ ያንን ሁሉ መከራ አልፈው እንችላለን ብሎ ያሳዩበት ነው ስለነሱ ዛሬ ቁጭ ብዬ ሳወራ በጣም ደስ ይያለኝ እንባ እየተናነቀኝ ነው ማወራ ከደስታ የመጣ ማለት ነው እነዚህ ልጆች ነገ የነገ ተስፋ ናቸው ለኦሮሚያ በተለይ ለኦሮሞ ህዝብ የህዝብ ልጆች ስለሆኑ ነው ይሄንን ነገር ሁሉን ነገር አልፈው አንደኛ ነገር ስደት ላይ ነው ያሉት ግማሹ ወረቀት የለውም ካምፕ ነው ያለው በጣም ከሩቅ ቦታ ነው የሚመጡት ትኬት መግዣ ራሱ የሌለው እያዋጡ ለእርስ በራሳቸው ትኬት እየገዙ ሁሉ ነው ይሄንን ሰላማዊ ሰልፍ አዘጋጅቶ እዚህ ቦታ ላይ የደረሱት ማለት ሌላ ቦታ ያለው የተመቸው ወረቀት ያለው ጥሩ ቤት ውስጥ እየኖረ ያለው ግን ራሱን ቆም ብሎ እንዳይ ያደረጉ ልጆቼ ናቸው እነዚህ በጣም ነው የሚኮራባቸው ሌላውም ሰው ከዚህ መማር አለበት የግድየኛ ኮሚኒቲ የኦሮሞ ኮሚኒቲ ተብዬው ለኦሮሞ መቆም ካልቻለ ኮሚኒቲም አይደለም ይሄንን ነው ያሳዩንና ያስተማሩን እነዚህ ልጆች ማለት ነው ሌላም ከኛ ተምሮ ይቻላል ብሎ እነዚህ ወጣቶች ያሳዩትን አሪያ ሁሉም በየሀገሩ ያለው በሌላ ሀገርም ያለው የኔዘርላንድ ብቻ ሳይሆን እንደ ምሳሌ እነዚህ ልጆች መውሰድ መቻል አለበት ብዬ ነው ይሄ መልእክቴም ነው አንድ እነሱን ሳላመሰግን ላለማለፍ ነው ቀድሜ ይሄንን ያነሳሁት በጣም ምቹ የሆነ ሁኔታ የለም እንደ አይነት ሰልፍ ለማድረግ በጣም ብዙ ቦታ ላይ አስቸጋሪ ሁኔታ ነው ያለው እጃችን ሰፊ ነው ፒፒ እንደምትለው እጃቸው ሰፊ ቢሆንም እጃቸውን ቆርጦ ማሳየት እንደምቻል ትላንትና ነው ያየሁት እኔ ለምን ኮሚኒቲ የሚባለው ሆኖ ካልተገኘ አያስፈልግም እዛ ስር ታጉረን ምንም የምንቀመጥበት ጉዳይ የለም እንችላለን የምለውን አሳይቷሉ እውነትም ደግሞ ይቻላል ሌሎች ምሳሌ እንዲወስዱበት ነው የምፈልገው በጣም ብዙ ጫና አለ በኦሮሞ ስም የተደራጀ ኮሚኒቲ ነኝ ተብዮ በየቦታ ያለው አንድ አይነት ስራ ነው ዩኒፎርም የሆነ ስራ ነው የሚሰሩት ሰላማዊ ሰልፍ አይጠይቁም ህዝብ ሲጠይቅ ዝም ይላሉ ያፍናሉ ህዝብን አያገናኙም የኮሚኒቲ ስብሰባ በተለያየ ጊዜ ይካሄድ ነበር ያንን ሁሉ እድል ከልክሏሉ ይታወቃሉ ይመስለኛል ግማሹ በጥቅማ ጥቅም የተታሰረ ነው ግማሹ ደግሞ ሀገር ቤት የሆነ ነገር ሰርቷል ሀገር ቤት ይመላለሳል የመንግስት አይን ውስጥ መግባት አይፈልግም ለደህንነት ይላሉ ግን ይሄ ለደህንነት ሳይሆን ለወዳቸው ስሉ ነው ይሄን የሚያደርጉት ይሄንን አውቆ ህዝብ ቢያንስ የገባውና የህዝቡ የሚሰማው ተደራጅቶ ሶስት ሰው ራሱ ሰላማዊ ሰልፍ ማስፈቀድ ይችላል ቁጥራስ ብዙ መሆን አስፈላጊ አይደለም በሶስት በአራት ወተን የምንችለውን ያህል የህዝባችንን ድምጽ እናሰማ ይቻላል እነዚህ ልጆች ይቻላል የሚለውን ነው ያሳዩኝ ትላንትና ሌሎችም ከዚህ ምሳሌ እንዲወስዱ ነው የሚፈልገው ለምን ምቹ ሁኔታ በምንም ታምር አይመጣም እኛንም ማመቻቸት የምንችለው እንጂ ምቹ ሁኔታ ቁጭ ብለን ከጠበቅን ልመጣም አይችልም አንድ ቀን ይዘንባል አንድ ቀን ፀሐይ ነው በተፈጥሮ ራሱ ማለት ነው ግን ራሳችንን ያመቻቸን ሲዘም ቤት ቁጭ ብለን ፀሐይ ሲወጣ ደግሞ ወደ ውጭ ብለን አይደለም እንዴ ለዚህ ትግልም ነው
መታገል አለብን፣ ማመቻቸት አለብን። በሶስት ሰውም ለሁለት ጉዳይ የለም፣ ግን እናስብበት። ሁሉም ቦታ ያለው ሰው በዚህ ጉዳይ በጣም ማሰብ አለበት፣ ድምጻችንን ማሰማት አለብን ነው የምለው። አመሰግናለሁ። አመሰግናለሁ ጃሌ